ሰላም እንዴት ናችሁ? ቦርድ ሴልፎን ባዘጋጀው የፎቶግራፊ ኤግዚቢሽን ላይ ተገኝተን ነበረ። ጥሩ ፎቶዎችን አይተናል። አሪፍ ጊዜ ያሳልፈን ነበረ። ተከታተሉን። መጀመሪያ እንግዲህ ሎኬሽኑን የተባልነው ከመስቀል አደባባይ ወደ ፍላሚንጎ ህፃናትና ወጣቶች ቲያትር እዛ ይገኛል ነው የተባልነው። ወደዛ እየሄድን ነበር መጀመሪያ። ስቴዲየም አካባቢ ከመስቀል አደባባይ ብዙ ሳንርቅ አንድ ጓደኛችን እየጠበቅነው ነበረ። እሱም እንግዲህ ያው ጓደኛችንም ትንሽ ካስጠበቀን በኋላ መጣ። ሰላም አልነው ምናምን። ያው ከዛም እንግዲህ ከስቴዲየም ብዙ ስለማይርቅ ያው ወክ እያደረግን ጉዟችንን ጀመርን። የተወሰነ ወክ አረግን በኋላ እንግዲህ በመጨረሻም ደረስን። ውስጥ ከገባን በኋላ እንግዲህ ያው በህንፃው ውበት እየተደመምን ነበር። እንግዲህ ኤግዚቢሽኑ 10ኛ ፎቅ ላይ እንደሆነ ተነገረን። ከዛ በኋላ ግን ሊፍቱ አልመጣ ብሎ እዚህ ጋር እየተቸገርን ነበር። ሊፍት ውስጥ ስትሆኑ እንግዲህ መስቀል አደባባይ በሚያምር ሁኔታ ይታያል። ገራሚ ቪው አለው። ልክ እንደደረስን ያጋጠመን እንግዲህ የቴክኖ ሞባይል ፍላየሮች ነበሩ። እነሱን እየተመለከትን ነበረ። ከዛም ወደ ውስጥ እንደገባን ፎቶቹን አገኘን። በጣም ደስ የሚሉ ፎቶዎች ነበሩ። በአብዛኛዎቹ ፎቶዎች የተነሱት በካሞን 50 ፕሮ ነው። ቲንክ ጥሩ ስልክ ይመስለኛል። ጥሩ ፎቶዎችን ነው ያነሱበት። እንግዲህ እኛ በተገኘንበት ሰዓት ብዙ ሰው አልነበረም፣ ግን እኛ ራሳችንን ኢንጆይ እያደረግን ነበረ። ቦርድ ሴልፎን ላይ እንግዲህ ስትሳተፍ ነው የኖርኩት። ጥሩ ፎቶዎችንም ሼር እያደረኩ ነበረ። ኮምፒቲሽኖችንም ስወዳደር ነበር እና ለፎቶግራፈሮች ጥሩ ኮሚኒቲ ነው።
በደንብ ፕራክቲስ ጥሩ ፎቶግራፊን ፕራክቲስ ማድረጊያ ፕሌስ ነው። አይ ላቭ አዲስ አበባ ከሚለው ጽሑፍ ጋርም እንግዲህ ፎቶ ለመነሳት ሞክሬያለሁ። ጉብኝታችንን ጨረስን። እንግዲህ አሪፍ ጊዜ ነበር ያገኘነው። ኢንጆይ ያደረግን፣ በደንብ ተዝናናል። ከዛ በኋላ ተመለስን።